ሰላም ቤተሰቦቻችን እንዴት ናችሁ? እንግዲህ ብዙዎቻችሁ የምታውቁን በቲክቶክ መንደር ነው። አሁን ደግሞ በእናንተ ጥያቄ መሰረት ወደ ዩቲዩብ መጥተናል። እናንተን ያዝናናሉ፣ ያስቃሉ የምንላቸውን ቪዲዮዎች ይዘን እንመጣለን። ግን ያው ስንመጣ ዩቲዩብ ላይ የመጀመሪያችን አይደለም። የመጀመሪያው አካውንታችን ባን ተደርጎብን ነው። ባን አይደለም፣ አዲስ ስለሆነች ነው። አትፍረዱ። ባን ተደርጎ አይደለም፣ አዲስ ነገር በዚህ ሶሻል ሚዲያ ላይ ያለ ሰው ብዙ አያውቅም ስለ ባን ሆኖ ሳይሆን ጽድት ያለ ቅሌት ነው። ባይዘው ምን አጋጠመን መሰላችሁ? በእናንተ ዩቲዩብ ቻናል ፕሮሞሽን እናስተላልፍ በሚል ሰበብ ኢሜል መጣልን። ያንን ኢሜል አፕሩቭ አደረኩት። አካውንቴን ኢሜይሌን ታውቁታላችሁ ብዬ አስባለሁ ሁላችሁም። ወደ 22000 ሰብስክራይበር ነበረው ከላይ የምትመለከቱት ቻናል ማለት ነው። እና እንግዲህ ወደ 22000 ሰብስክራይበር ያለው ቻናላችን አሁን ላይ አክሰስ ማድረግ አንችልም፣ ማኔጅ ማድረግም አንችልም። ኦልሬዲ ኢሜይሉን ወስዶታል። ከኢሜይሉ ላይ ደግሞ ፓስወርዱ፣ መልሶ ማግኛው ስልክ ቁጥር በሙሉ በአሜሪካ ስልክ ቁጥር ተቀይሯል። ስለዚህ ምንም ማድረግ አንችልም። ካገኛችሁት እሱን አካውንት ለቹና ትዙ ይላል፣ እሱን ባን አድርጉልን። ይልቅ እየገባችሁ ሪፖርት አድርጉና እሱን ባን አድርጉልን። ይሄኛው አዲስ ቻናላችን ነው፣ ትዙና ደቹ 27 ይላል። በዚህኛው ቻናል የተለያዩ እናንተን የሚመጥኑ ፕሮግራሞችን በየሳምንቱ ለማድረስ እንሞክራለን። ሪአክሽን ቪዲዮዎች፣ ስለ ላይፍ ተሞክሮ የተለያዩትን እንግዲህ ይኸውላችሁ። አሁን ይህንን ቪዲዮ ለእናንተ ለመቅረጽ እንኳን ስንት ልጅ ነው የተኛሁት? በመከራ 2 ልጆቻችን አስተኝተን ነው ወደ እናንተ መንደር። ባይዘው በጣም ነው የሚከብደው የልጆች ወላጅ ስትሆኑ። አንዱ ሲተኛ አንዱ ይነሳል። እስቲ ንገሪልኝ ጠፋችሁ ለምትሉ ነው ራሱ ማለት ነው። በዛው መልስ ሊሆንላችሁ ይችላል። በጣም ነው የሚያስቸግረው፣ በጣም ከምነግራችሁ በላይ እና ስለዚህ እነሱን ያው እያስተካከልን የእናንተንም ፍላጎቶች እያሳካን ለመቀጠል ሞክራለን። የቻናል አዲስ ነው፣ በጣም እርዳታችሁ ያስፈልገዋል። ስለዚህ ሰብስክራይብ ማድረጉን አደራ። ያው ቤተሰቦች ደግሞ እንደማትተሳፍሩኝ ተስፋ አደርጋለሁ። በአዳዲስ ቪዲዮዎች እንመጣለን፣ እንገናኛለን። ያው ሪአክሽን ቪዲዮዎች እንጀምራለን ብለን አስበናል። አንዳንድ ያልተሟሉ እቃዎች አሉ። እስከዛ ድረስ ብሎግ ኮንተንት እና ኖርማል የሚነሳውን ጨዋታዎች በየሳምንቱ እናደርሳቸዋለን። እቃዎች ሲስተካከሉ ደግሞ ሪአክሽን ቪዲዮዎች ያው እንዲል ማለት ነው። እንግዲህ እናንተም ይህንን ቻናል ሰብስክራይብ በማድረግ አግዙን። እዛኛው ቻናል ላይ ሄዳችሁ ሰብስክራይብ ያደረጋችሁ አንሰብስክራይብ በማድረግ ወደዚህኛው ቻናል እንድትመጡልንም ጭምር ነው ዛሬ ይህንን ቪዲዮ እየሰራ ነው። በዛኛው ቻናል የሚለቀቁ ቪዲዮዎች የኛ ቪዲዮዎች ላይሆኑ ይችላሉ ከዚህ በኋላ። ምክንያቱም ባለፈው እንደውም ገብቼ ለማየት እንደሞከርኩት የዶናልድ ትራምፕን ላይቭ ሴሽን በተለይ ስለ ትሬዲንግ ነገር በእኛ ነው የተላለፈው። ያው ጀስት ኮንትሮል ማድረግ ስለማንችል ነው አካውንታችንን እና ይሄ ነገር ባይዘው ለእናንተም የጥንቃቄ መልእክት እንዲሆን ጭምር ነው ይህንን ቪዲዮ የምሰራው። የሚመጡላችሁን ኢሜሎች በተለይ ሶሻል ሚዲያ ላይ ያላችሁ ሰዎች እንደዚህ የሚመጡላችሁን ኢሜሎች አክሴፕት ባታደርጉ። እንደዚህ አሁን እኛ ይህንን 22000 ሰብስክራይበር ለማግኘት ብዙ ነገር ሄደናል። ያው ረጅም ቪዲዮ ባንለቅም አጫጭር ቪዲዮዎች እየሰለቀቅን ከኦዲየንሶቻችን ጋር የምንገናኝበት ቻናል ነበረ። እንኳንም ክፍያ ጀመረ። ያው ለክፍያ ትንሽ ሲቀረው ነበረ ይሄ ነገር ሀፕን ያደረገውና ይህም ቻናል ደግሞ እንደዛ እንዳይሆን አሁን እኛም ትምህርት ወስደንበታል። ያው ቢወሰድም ያው ምንም አክሰስ ማድረግ አልቻልንም እና ስለዚህ ይሄኛውን ቻናል ሰብስክራይብ በማድረግ ያኛውን ሰብስክራይብ አድርጋችሁ ሪፖርት በማድረግ ቻናሉን አሰጉት። ይሄኛውን ቻናል ደግሞ ቢውልድ አድርጋችሁ በቅርቡ 10000 20000 50,000 እያለ ከእናንተ ጋር የምንዘልቅ ይሆናል። የቲክቶክ ቪዲዮቻችን የፌስቡክ ቪዲዮቻችንም እንደሚቀጥል ይሆናሉ። ፌስቡክ አካውንታችንም ያው ከላይ እዚህ ጋር እንደምታዩት ይሄኛው ነው። ከዛ ውጪ የለንም። ሌላ ቪዲዮ ሲለቀቁ ካያችሁ እኛ የለቀቅናቸው ቪዲዮች አይደሉም። ከላይ ማስቀምጠላችሁ ቪዲዮ ብቻ ነው ያለን። በእነዚህ ሶሻል ሚዲያዎች መገናኘት እንችላለን። ዛሬ እንግዲህ እንደ ቻናል ኢንትሮ
ይህንን የተናገርነው። ኢናው ባይዘው ብዙ ዝምታ ነው የሚመርጠው። ቪዲዮ ላይ ጭፋሮና ተንኮል ሲሆን እና ተንኮላዊ ንግግሮች ሲሆኑ ነው እንጂ አፉ እንትን የሚለው በተረፈ ዝምተኛ ነው። ስንቴ ይሄ ቪዲዮ ከት እንደሆነ እኔና እግዚአብሔር ነን የምናውቀው። ገብቷችኋል አይደለ? ለዚህ ነው ከሱ ጋር እንደ አይነት ቪዲዮ አይሆንም። በጣም ብዙ ከት አለ። ምን ትስቂያለሽ? ዋሽው ወይ? ቤተሰቦቼ ይራዱኛል። ቤተሰቦችሽ ይረዳሉ። እኔም እረዳሻለሁ አውቃለሁ። ባይዘው 10 ከት አልፏል ቪዲዮ ማለት ነው። ቢሃይንድ ዘ ሲን ባወጣ ጥሩ አይደለም። ገብቶሻል አይደል? ምን አይነት ዝም ብሎ ለፈለፈ ለሷ ምድል አልሰጠም እንዳትሉኝ። ቢሃይንድ ዘ ሲን ማውጣት እችላለሁ። ለማንኛውም በሚቀጥለው ቪዲዮአችን እስክንመጣ ድረስ ለኛ እንድንመልስላችሁ የምትፈልጓቸውን ጥያቄዎች፣ ሐሳቦች፣ አስተያየቶች ምናምን ኮመንት ላይ አስቀምጡልን። ሰብስክራይብ ማድረግ እንዳትረሱ። እንወዳችኋለን። ባይ